ውድ ቤተሰብ እንግዲህ ተመልካቾቻችን ነው በዚህ መልኩ እንደዚህ አጣጥበን ጨርሰናል። አሁን መጠቅለል ነው የቀረን። ሳሙናውን ሁሉም በቃ ጨረስን ማለት ነው። ንጹህ ነው። አሁን በዚህ መልኩ እንግዲህ እንደዚህ አጣጠብን ማለት ነው። ፏ አድርገናል። እህት ምን ታያለሽ? ያኔ እናንተ ውጭ ሀገር ተቀምጣችሁ ምን አለባችሁ ለሚሉን ሰዎች አንቺንም እኔንም የኢትዮጵያ ማንነት አንቺ ምን አለብሽ አረብ ሀገር ተቀምጠሽ እኛ እዚህ ሄደሻል ይሉናል ማለት ነው። ሁላችንም ጋር ያለ ነው። ዝም ብሎ እንደዚህ በቃ የሚገኝ ልጁ ሱዑዲ ናት ይባላል። እኛ እዚህ ያለው ማንነት ከቤተሰብ ጀምሮ ማለት ነው። ብቻ አልሐምዱሊላህ የሰው ልጅ ደግሞ ጤና ከሆነ ከምንም በላይ አልሐምዱሊላህ ሀብታም ነው። እና ውድ ቤተሰቦች እንግዲህ እስከ መጨረሻ ድረስ ተከታተሉት። ላይክ ሰብስክራይብ እያደረጋችሁ ማለት ነው ውድ ቤተሰቦች። እና ኢንፈሪ ግርደፋር ይባላል እንግዲህ በዚህ መልኩ አጣጥበን ጨርሰናል ማለት ነው። በጣም ጨርሰናል። ሁለት የሆነ ሰው ምንም የሚያሸንፈው ነገር የለም ማለት ነው። አሸነፍነው፣ ስራውን አላሸነፈንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ የሙሐመድ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እንዴት ከረማችሁ? ሁሉ ሰላም? ስራስ እንዴት ይዟችኋል? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ረመዳንስ እንዴት ነው? አብሽሩ ሀባቢ በርቱ። እንግዲህ ኢንሻአላህ በያለንበት አላህ ይጠብቀን። ዛሬ የላችሁ የመጣሁት የዛሬው ስራዬን ማለት ነው እንግዲህ ካፍጥር በኋላ ማለት ነው ታተራዩ ሰላት መልስ የሚሰራውን ስራ እስቲ ላሳያችሁ ዛሬ ማለት ነው። እና ውድ ቤተሰቦች እንግዲህ ለኢድ ደግሞ እስከ ዛሬ የተነጠፈው ፍራሽ ወጥቶ ለኢድ አዲስ ፍራሽ ሲመጣ ይሄ ደግሞ ታጥቦ ተጠቅሎ መቆም አለበት ማለት ነው። እንግዲህ እስቲ ስራችን ነውልን ማለት ነው። ውድ ቤተሰቦች ስንት ፍራሽ እንደሆነ መታጠብ ያለበት ዛሬ ያሳዝናል በጣም። እስቲ ዱአ አድርጉ አላህ ቅዋውን እንዲወፍቀን ማለት ነው። እና ከባድ ነው። እንዲያውም ግማሹን የወጣው ማለት ይቻላል ማለት ነው። በማሽን የሚታጠብ እንግዲህ በእጅ ጠቡ ተብለናል። ምንም አይደረግም እንግዲህ ብርታቱን ይስጣችሁ ብላችሁ ዱአ አድርጉልን። እና እስቲ ስንት ፍራሽ ይመስላችኋል? ውድ ቤተሰብ እስከ መጨረሻ ድረስ ተከታተሉ ማለት ነው። ዱአ እያደረጋችሁ አላህ ሁላችንም በያለንበት አላህ ይጠብቀን። እንግዲህ ስናጥብ እናሳያችኋለን ማለት ነው። እስቲ ስንት ፍራሽ ይመስላችኋል? ግማሽ ናት ላይ የሚወጣው ማለት ነው። ሁሉም አልወጣም። እና እንደዚህ ተደርድሯል። እንግዲህ ሊጀመር ነው ስራ ኢንሻአላህ። ቆንጂት ምን ታስቢያለሽ? አሁን እዚህ ፍራሽ ሊያጠባለኝ እንግዲህ አስተያየት ስጪ። አትናገሪም እንዴ? እና ማን ይመስልሻል? ኋላ እሺ ቀጥይ እንግዲህ ወደ ስራ በርቱ በይ። እኛም እንድንበረታ ዱአ ያርጉልን እንግዲህ ኢንሻአላህ። እስቲ ሁላ ስራ እንግዲህ እስኪያልፍ ያለፋል። እስቲ አሁን እንግዲህ የዘንድሮ ረመዳን ምን ይመስላል? እንዴት ነው? ትጠይቅሽ እስቲ ጥያቄ እንግዲህ ከስራችን ጋር ረመዳን አሪፍ ነው። በጣም ደስ ይላል። ቅዋ ይሰጣል። ማሻአላህ ነው። እስከ ዛሬ እና ውድ ቤተሰብ እንግዲህ ይህንን ይመስላል። ስራ ልንጀምር ነው። ዱአ አድርጉ ሀባቢ ኢንሻአላህ። አላህ ደግሞ እንግዲህ ከሰው ቤት በቃ ብሎን የራሳችንን ደግሞ ወደፊት አላህ ያሰጥቶን እንደዚህ የራሳችንን ቤት የምናስተካክል የራሳችንን የምናጸዳ ኢንሻአላህ። ይሄንን ይመስላል ማለት ነው። አያችሁ ስንት ፍራሽ እንደሆነ። በዛም ጋር በጣም ትልቅ ነው ደግሞ በዛ መጨረሻ ያለው ማለት ነው። አሁን እንግዲህ ገና አልተጀመረም። ውሃር ከፍከፈን ሳሙና ምናምን ነገር አድርገን ማለት ነው
መጀመሪያ አንዳንዱ ላይ አድርጊበት በደንብ ራስ ሲበል ሳሙና እንድናረግበት ማለት ነው። እሱ ትንንሽ እኮ ችግር የለውም። ያኔ ከዚህ ሲወርድ ይወርድበታል። ከዚህ ትልልቁ ነው የጀምር። ይሄ ትልልቁ በደንብ ይራስና ከዛ ሳሙና ምናምን አድርገን እንጀምራለን ማለት ነው። ውሃው ምን ነው ቅናሽ ሆነ? ሙሉና ከፈሽው አውሮፕላኑ መጣ። እንግዲህ ዛሬ ወደ ኢትዮጵያ ማን ነው የሚሳፈረው? በረመዳን ግማሽ ሀገሩ የሚገባ ደስ አይልም? ቅናሽ ነው ውሃው። ለምንድን ነው አኪል ልጆቹ እዛ ከፍተውት ይሆናል። እሺ አርግ እንብራስ ሲበልና ከዛ ሳሙና እናረግበታለን። እስቲ አንዳንድ እያልሽ እንግዲህ ናውሪ። ወደፊትስ እንደው ምን ታስቢያለሽ? የዘንድሮ ረመዳን እንዴት ነው? ስለ ዘንድሮ ረመዳን እያወራን ነበር የተቋረጠው። የዘንድሮ ረመዳን በጣም ደስ ይላል። አይቀርም ወላሂ እስከዛሬ ስራ ብዙም አይደለም፣ ግን ረመዳን እንደዛ ስራ በዝቶበት። ውድ ቤተሰብ አሁን እንግዲህ ውሃ እየረጭንበት ነው ማለት ነው። ውሃ አድርገን ሳሙናችን እየነሰነስን ነው እና ከዛ እንደዚህ በደንብ ራስ ይችላልን። አሁን ሳሙና ተደርጎበታል። ከዛ ወደ ማጠብ እንገባለን ማለት ነው። እዚህ ጋር ሳሙና ተደርጓል። ሁላችሁ እንግዲህ እንደዚህ ነው ስራ ማለት ነው። ምንም ስራ የሌለን እንዳይመስላችሁ። እንግዲህ እንደዚህ እየተሰራ ነው ለለውጥ ማለት ነው። የማይሰራ የለም እና አልሐምዱሊላህ ዋናው የሰው ልጅ ጤና ነው። ጤና ከሆነ ሁሉም ይሰራል ማለት ነው። ቆንጆ አስተያየት ተናገሪ። ገና ሳንጀምር ስራ አትድከሚ። ዝም ማለት የለም። ቀጥይ። ቆይ አሁን በረመዳን ማለት ነው እንዴው ከረመዳን ስራ ውስጥ ሁሉ ምን ደስ ይልሻል? ከረመዳን ስራ ውስጥ ሁሉ ምን ደስ ይልሻል? መልሺ። ተሰራርታ ለመብላት ስታቀራርቡ ደስ ይላል። በዛን ሰዓት እኔ አንድ ጥያቄ ነው የጠየቅኩሽ። ከስራው ውስጥ ሁሉ ምን ደስ ይልሻል ነው ያልኩሽ። እንግዲህ አንቺ ዞሮ ያኔ ያው ማፍጠሪያ አካባቢ ሳለይ ሁሉም ነገር ተሰርቶ አብቅቶ ማሻአላህ ረመዳን ወላሂ ድባቡ በጣም ደስ ይላል። ማሻአላህ ተባረከ ረህማን። እኔ ደግሞ በጣም ደስ የሚለኝ ምን እንደሆነ ልንገርሽ ወላ ይቅርብሽ። ያንቺ መቅረት የለበትም ነው። እኔ ደስ የሚለኝ ምን እንደሆነ ታውቂያለሽ? በረመዳን ማለት ነው እንደው ወላሂ ያ አላህ አተራኢል ልንሰግድ ስንሄድ ሰግደን ስንመለስ ያ ረቢ ያን ጊዜ ያለው ስሜት በጣም ለየት ያለ ነው ማለት ነው። ደስ ይላል። ማሻአላህ ተባረከላህ። ረመዳን ሁሉም ደስ ይላል ሀይቀን ማለት ነው። ስለ ስራው ምን ሁሉ የሚያደርገው ነው። አንድ ደስ ይላል የሚባል የለውም እና ያኔ ደስ ይላል። ደስ የሚለው ምንድነው? ቁዋ ይሰጣል። እስከ ዛሬ ረመዳን
ቀላሉ ስራ ማለት ነው። ያው በረመዳን ስንት ስራ እንሰራለን፣ ምንም ነገር አይሰማንም ማለት ነው። አይዋ ሀቅ ነው። ማሻአላህ እንግዲህ እና እኔ የምለው እንግዲህ ለማንኛውም አላህ እንግዲህ ኢንሻአላህ የዘንድሮውን ፍራሽ አጠባ ያንዴና የመጨረሻ አላህ ያድርገው። አሁን ይሄ ታጥቦ ለኢድ አይነጠፍም ማለት ነው። ያኔ ለኢድ አሁን ይገዛል። ይሄ እስከዛሬ የተጠቀምነው ፍራሽ እንደዚህ ታጥቦ ተጠቅሎ ይቆማል። አዲሱ ደግሞ ለኢድ ይነጠፋል። ወደፊት ደግሞ ራሳቸው አጥበው ራሳቸው ይፈርሹበት ማለት ነው። ለኛ ደግሞ አላህ አለን ኢንሻአላህ። አሁን ላይ አንቺ ቪዲዮውን ያዢ ደግሞ እኔ እያጠፍኩኝ እንትን ታያለሽ ማለት ነው። እሺ ቀጥይ እንደው አድርጊ የመዳም ቅመሞች ኢንሻአላህ ለወደፊት ሀገራችንን ደግሞ ሰላም አላህ ያድርግልን። አሜን በደስታ በፍቅር ከምንወዳቸው ቤተሰቦቻችን ጋር አሜን አላህ ገናኝቶ የምንጾም አላህ ያድርገን ኢንሻአላህ። አሜን የኔ ውድ እህት ሁላችሁንም በደስታ ለወደፊት ኢንሻአላህ። ዘንድሮ እንግዲህ ደግሞ በማዳም ቤት ነው ያሳለፍነው። ወደፊት አላህ ባለበት ኢንሻአላህ ሀገራችን ኢንሻአላህ የመጨረሻ ነው ብለን እናስባለን እኛ። አዎ የሰው ልጅ ያስባል እንግዲህ የሰው ልጅ ያስባል፣ ግን አላህ ነው የሚያውቀው። ያለበት ተቀምጧል። አዎ ኢንሻአላህ ሙራዳችንን ያሳባችንን አላህ ያሳካልን። የማዳም ቅመሞች አብሽሩ፣ ያልፋል። ሲያልፍ ያልፋል፣ ያልፋል ብለን ነው ጎንበስ ቀና የምንለው። እና አብሽሩ ውዶቼ፣ እወዳችኋለሁ። አሚን 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 እያላችሁ እንግዲህ ይህን አበረታቱን፣ ቻናላችንን አሳድጉልን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማለት ነው ውድ ቤተሰቦቼ። ኢንሻአላህ ደግሞ በቀጣይ ደግሞ እንግዲህ እንደዚህ በሚያደክም ነገር ሳይሆን ደስ በሚል ነገር ይዘን ብቅ እንላለን ብዬ ተስፋ አደርጋለሁ። ኢንሻአላህ እኛ እናስባለን፣ ቀሪውን ደግሞ አላህ ይደብረዋል ማለት ነው ውድ ቤተሰቦቼ። እና እንግዲህ አበረታቱን። ይሄንን ይመስላል እንግዲህ ያው ገና ጅመራ ነው ስራው። ቪዲዮ እንዳላስረዝምባችሁ በዚሁ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ አሁን እየቀረሁ ያላ ፍራሽ አጠባ እና እንግዲህ እንደዚህ ተጠብቃ አድርገን አሁን ደግሞ ይሄንን ስንጨራርስ ያው ኢንሻአላህ ቶሎ እንጨርሳለን ብዬ ተስፋ አደርጋለሁ። ከአንድ ብርቱ ሁለት መድኃኒቱ ይላችኋል ቤተሰቦቼ። ሁለት የሆነ ሰው ሁሉም ነገር ያኔ ስራ ይከብዳል፣ ቀላል ነው። ዋናው ደግሞ ሰው ልጅ ፍቅር ነው። ፍቅር መተሳሰብ ካለ ምንም ነገር አይከብድም ማለት ነው። እና እንደዚህ አሁን ብዙ ቢመስላችሁ እኛ ተሳስበንና አስበንበት ቶሎ ቶሎ ስለምንሰራ ምንም አይሰማንም ማለት ነው። እንደዚህ እየተሳሳቅን ሳይታወቀን እንጨርሳለን ማለት ነው ቤተሰቦቼ። ኢንሻአላህ መዋደድን፣ መፋቀርን፣ መተሳሰብን ለሁላችንም ለትንሽና ትልቅም አላህ ይወፍቀን ኢንሻአላህ። እና እንግዲህ ረመዳናችንን በሰላም አላህ ጨራሽ አላህ አድርገን ውድ ቤተሰብ። እስቲ ቀጣው ደግሞ የኔ ተራ ነው እንግዲህ እና እስቲ እንጣር። እግርሽ ግን አንዳንዴ እየገባብኝ ነው። አዲ እግርሽ አንዳንዴ